የተዘጉብህን የሪዝቅ በሮች አላህ እንዲከፍትልህ ትፈልጋለህ? እንግዲያውስ ከፈለክ ይሄን ቀላል ዚክር በል። ይሄን ቀላል ዚክር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ። ነቢዩላህ ኑህ ዓለይሂ ሰላም ህዝቦቻቸውን እንዴት እየተጣሩ እንደነበሩ ሲነግረን እንዲህ አለ። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። ፈቁልቱ አልኳቸውም አሉ ነቢዩላህ ኑህ ዓለይሂ ሰላም፣ እስተግፊሩ ረበኩም ጌታችሁን ምህረትን ለምኑት፣ ኢነሁ ካነ ገፋራ እርሱ በጣም መሐሪ ነውና። እንዲህ ያደርጉ ከሆነ አላህ ምን ያደርጋል? ዩርሲል ሰማአ ዓለይኩም ሚድራራ በእናንተ ላይ ዝናብን ተከታታይ አድርጎ ይልካል። ወዩምዲድኩም ቢአምዋሊን ወበኒና በገንዘቦችና በልጆችም ይለግሳችኋል። አላሁ አክበር። ምን ስላደረግን ነው አላህ ሱብሓነሁ ወተዓላ እነዚህን ርዝቆች የሚሰጠን? እስትግፋር ስላደረግን። አስተግፊሩላህ 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 ማለትን እናብዛ ያ እኽዋን። አስተግፊሩላህ ማለት የምታበዛ ከሆነ አንድ ቀልብህ ይረጥባል፣ ከወንጀል ትርቃለህ፣ የተዘጉብህን የሪዝቅ በሮች ይከፍትልሃል። ይኸው እየሰማህ ነው። በእስትግፋር በዱንያም በአኺራም መልካም የተባለን ነገር ሁሉ ታገኛለህ። ስለዚህ ባለህበት ቆመህ ቁጭ ብለህ በታክሲ እየሄድክ በእግር እየሄድክ ትምህርት ቤት ውስጥ ሆነ ስራ ቦታ ሆነ አስተግፊሩላህ አስተግፊሩላህ በዚህ ምላስህ ማለትን አብዛ።